ሰላም ሰላም ቤተሰብ በያላችሁ በተፈጣሪ ሰላም ይድረሳችሁ። ሙስሊም ክርስቲያን ወገኖቼ በያላችሁ በሰላማችሁ ብዝት ይበልልን። ምን ሰላም አለ? አብርሽና ሩታ የሚባሉ ሰዎች ሚዲያ ላይ እስካልጠፉ ድረስ ሰላም የሚባል ነገር የለም። ቤተሰብ ትናንትና እኮ ሴቶቹ እኮ ተጨቃጨቁ። በቃ ምንድነው ሕፃን ልጅ እናቱ ጡት ስትቀማው እንዴት ነው ርር ብሎ የሚያለቅሰው? እንደዛ እኮ ርር አሉ እኮ ድብና አሉ እኮ ለአንድ ወንድ እንዲያበዱ እኮ ሴቶቹ ተሰዳደቡ እኮ ተሞላለጩ። ደማቸው እኮ ፈላ ሁለቱም። እሬ ተቀጣቀጡ እኮ ሴቶቹ። እኔ ለህይወታቸውንም የምሰጋው የእውነት እኔ እስካሁን አለመገዳደላቸው በህይወት መቆማቸው ራሱ እኮ ቤተሰብ አብርሽ የሆነ መተት የሆነ ነገርማ አለበት። የሆነ ነገር እኮ አድርጓቸዋል እኮ ቤተሰብ ሩታና ፍቅር ማነው ሩታና ሄርሜላ በተለይ ፍቅርማ እየተበቀለችው ነው። ለሱ ምንም አይነት ስሜትም ቦታም የላትም። የልጅነቷ የተቀማችው ነገር ነው አሁን ለማስመለስ እየጣረች ያለችው። ግን ሩታና ሄርሜላ ደግሞ አለቅም ልጁ ተው ብሎ ተፋቸው እኮ ሁለቱንም እኮ ምን ሄርሜላን ያፈቅራታል ምናምን። ኧረ እንዲህ ፍቅር እንደዚህ ነው እንዴ? ቤተሰብ ፍቅር እንደዚህ ነው እንዴ? በአደባባይ እየተሳሳመ በአደባባይ አልጋ ላይ እየተያዘ ባልጋ ላይ ግንኙነት እያደረገ። እሺ ሌላ ደግሞ ራቆቱ ሆኖ ቪዲዮ ቀርጻ ማስረጃ ይዛበታለች እኮ ፍቅር አይደል እንዴ? ምኑ ነው ሄርሜላ የሚያፈቅራት? ከድሮ ከልጅነት ፍቅረኛው ሆቴል ለሆቴል ሲዟዛር ፕሮግራም ለሄርሜላ ሳይነግራት ወጥቶ ፍቅረኛው ናት፣ አፈቅራታለሁ፣ ወዳታለሁ፣ የማንንም ወሬ አትስሚ፣ እኔና አንቺ ለማጣላት ነው። ይሄ ወሬ ግን አልሰለቻችሁም አብርሃም ጋር በየጊዜ? አረ ሄርሜላ ሩታ እኮ እኔና አንቺን ለመለያየት ነው፣ ሸር ነው፣ ተንኮል አስባ ነው። በቃ ይሄ ንግግር ሰለቸለኛ። እኔ ሄርሜላ ምን አይነት አይምሮ እንዳለሽ አላቅም። ሲቀጥል ደግሞ ትላንትና ሩታ ሜሴጅ ተላከልኝ አለች። ሜሴጅ እንደተላከላት ሄርሜላ አየችሁ። ሄርሜላ አይ አይምሮዬን ድፍን ያርገው ድንጋይ ያርገው፣ አንቺ ከአንቺ ጋር አንድ ክፍል እንኳን ተኝቶ ባገኘው ከአንቺ ጋር ስለሆነ አላምንም። ከሩታ ሲሆን አታምኝም። የሩታ ሜሴጅ ሲላክላት አታምኝም። የፍቅር ግን አመንሽ። ከፍቅር ጋር አብረው ሲሳሳሙ የነበረው አመንሽ። ሆቴል ላይ አብረው ሲማግጡ የነበሩ አመንሽ። የሩታ ነገር ግን አታምኝም። ሲጀመር ሩታ እንደተባለውም አይመለከተሽም። ለምን ሲጫወትባት ውሎ ሲጫወትባት ለምን አያድርም? ለምን ዲቃላዋን አሳቅፎ ለምን አይተዋትም? እንዳንቺ አይመለከተሽም ስለ ሄርሜላ። ሲቀጥል ደግሞ ምንድን ነው ሜሴጁ የጻፈው? ማንም ሳይሆን ዳንኤል ነው። አብርሽ መንቃት አለብህ፣ አይምሮህን ማሰራት አለብህ። በዙሪያ የከበቡ ሰዎች ጠላቶችህ ናቸው። ኢቭን የእናትህ ልጅ እኮ ተነስቶብሃል ኤፍሬም። አንተ የእናትህ ልጅ ያላመነክ፣ የእናትህ ልጅ ስላንተ ግድ ማይሰጠው ኤፍሬም፣ ስላንተ በቃ ንጹህም ብትሆን ንጽህናህን ያላመነ የእናትህ ልጅ ከጎንህ ያልቆመ እንዴት ነው ዳንኤል ከጎኔ ይቆማል ብለህ ታስባለህ? ዳንኤል እኮ ካንተ ጋር እኔ እንጃ ካንተ ጋር የሆነ ችግር አለበት። ሲጀመር ደግሞ ከዳንኤል ውጭ እኮ በአሁን ሰዓት ቅርብ ጓደኛ የለህም አብርሽ። ስለዚህ ይሄ ሜሴጅ ሊጽፈው የሚችለው ዳኒ ብቻ ነው። ከዳኒ ውጭ ማንም ይሄ ሜሴጅ ሊጽፍልክ አይችልም። ተጽፎ ሩታ ጋር ደርሷል። ምንም ኤዲት ነው ኤአይ ነው ምናምን የምትሉ ሴቶች አይደለም። በቃ ሜሴጁ ገብቶላታል። ሜሴጁ ይዛ መጣች፣ አሳየቻቸው። ማየት ያለባቸው ሰዎች አዩ። አለቀ። የሚመለከታቸውን ማለት ነው። ገብቷችኋል? ስለዚህ ሜሴጁ የጻፈው ዳንኤል ነው። ከዳንኤል ውጭ ማንም ይሄን ሴራ እየሰራ ያለው አይመስለኝም። እኔ እንደውም የምጠረጥረው ማለት ነው ከስርስር እየሄደ ያለበት ቦታ ለዚህ ለፈረንጁ የሚነግረው ዳንኤል ነው። ምክንያቱም በአሁኑ ሰዓት ዳንኤልና አብርሽ እጅ ጓንት ናቸው። ሌላ ጓደኛ የለውም አብርሽ፣ ሌላ ጓደኛ የለውም። ስለዚህ ያለበት ቦታ መቼ እንደሚገባ መቼ እንደሚወጣ ቤት ስንት ሰዓት እንደሚገኝ ከምን ሰዓት ከሩታ ማነው ከሄርሜላ ከምን ሰዓት እንደሚለያይ በቃ ፕሮሰሱ እንዳለ እንትን የሚለው ስራውን የሚሰራው ዳንኤል ነው።
መጀመሪያ እስቲ አንተ ስለ ዳንኤል አጥና። መጀመሪያ ሩታ ጋር ሮጠህ የሆነ ስህተት ሲፈጠር ሩታ ናት፣ የሆነ ሰው ቪዲዮ ሲሰራ ሩታ አለችበት፣ ሩታ አለችበት፣ ሩታ አለችበት እያልክ ግን ህይወትህ አደጋ ላይ ነው። በዙሪያ ያሉ ሰዎች አጥናቸው። እኔ ዳንኤል ምንም አላማረኝ፣ ገና ነገሩን ያባብሰዋል። አዎ ምናምን አይታችኋል። አብርሽ ሳይመጣ በፊት ሄርሜላ ሜሴጁን ስታየው ምን አላት? አዎ የዛሬ የማታ ነው ይላል። ይኸው ሰዓቱ ራሱ ይኸው ቀኑ ምናምን ብሎ ያብራራላታል ማለት ነው። እንዴ አብርሽ አንተ ካልጻፍከው አጠገብህ ያሉ ሰዎች ናቸው ይሄ ሜሴጅ የጻፉላት። እንዴ አንዳንዴም እኮ እመን እንጂ እንዴና ለርቀት ትጓዛለች በኤአ ምናምን ኤዲት አርጋ ምናምን። እንዴ አስብ እንጂ አይምሮህን አሰራው። ማን ነው ጠላቴ? የኔ ጠላት ማን ነው? እንጃ። እና በቃ ጥፋት ሁሉም ህዝቡ እንዳለ ሩታ 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 ስላለ እውነት ሩታ ጥፋተኛ ናት ማለት አይደለም። አዎ ጥፋት አለባት፣ ታጠፋለች። አዎ ተንኮለኛ ናት፣ ተንኮል ትሰራለች። ግን በዚህ ደረጃ እንዴ እንደተባለውም ቴሌግራም ቢሆን እሺ ተጠልፏል፣ ፌስቡክ ቢሆን ተጠልፏል፣ ሌሎች አፕሊኬሽኖች ቢሆን እሺ፣ አብራህ ምትኖር ቢሆን እሺ፣ ስልክህን ጠልፈዋለች ይባላል። አብራህ አትኖርም፣ አትገናኙም። ከሩቅ ነው ሀይ ሀይ የምትባባሉ። ስልክህ የት እንዳለ አታውቅም። የአንተ ቤት እዛ፣ የእሷ ቤት እዚህ። ስለዚህ አጠገብ ያለው መቼስ ሄርሜላ ሚሴ ጻፈችልህ ልትፈትንህ አይባልም። እኔ እንጃ፣ ይሄም ሊደረግ ይችላል። ቤተሰብ ሄርሜላም ልትፈትነው ከሩታ ያለው ሪሌሽንሺፕ ለማጣራት ፈልጋም ሊሆን ይችላል። ግን እኔ ትላንትና የጠረጠርኩት በቃ ዳንኤል ነው። ምክንያቱም ቤተሰብ በአሁን ሰዓት የቅርብ ወዳጅ ሩቅ ካለው ወዳጅ ጠላቴ የቅርብ ያለው ወዳጅህን ጠርጥር ብላለች። ፌስቡክ ማነው ሰይፉ ፋንታውን ላይ ባለፈ የቀረበችው ሞዴሊስት ማለት ነው፣ እህቷ የተገደለባት እና ሩቅ ካለ ጠላትህ አጠገብህ ያለ ወዳጅህን ጠርጥር። ምክንያቱም አንተ በአሁን ሰዓት ሚዲያውን የተቆጣጠርከው አንተ ነህ። እነ ዳኒ ትላንትና የነበሩ ሰዎች ከኋላ አርጋሃቸው ወይም ቀብረሃቸው፣ አንተ ግን ፊት ለፊት ነው ያለኸው። ስለዚህ አሁን ላይ ምንድን ነው እየተሰራ ያለው? አብርሽ የሚባል ሰው ከሚዲያ ለማጥፋት ነው ወጥረው እየሰሩ ያሉ ወዳጆችክ፣ የገዛ ወዳጆችክ። ስለዚህ ተጠንቀቅ አብርሽ። መጀመሪያ ከዳኒ ጋር ያለህን ነገር አጣራ። ማጣራት ባለበት በኩል አጣራ። እዚህ ጋር እየሮጥ ከሩታ ጋር ፊት አትበል። የመጣ ነገር ሁሉም እሷ ላይ ፊት አትበል። እሷ የልጅህ እናት ናት እንጂ ይህን ያህል ነብሰ ገዳይ አይደለች፣ ጠላትህ አይደለች፣ ሚስትህ ነበረች። አብረሃት አልጋ ተጋፋሃት፣ ስንት ላይፍ ነው ያሳለፍከው። አመድህን እኮ ቡን ሲል ጊዜ ከሩታ ጋር ነው አመድህን ወዛም ያደረገችው። ዛሬ የደረስክበት ዋጋ ከፍላችሁ ሁለታችሁም እዚህ ጋር የቆማችሁ። ስለዚህ በዚህ ደረጃ እሷን ለማጠላላት ከህዝቡ በቃ የእውነት እኔ በጣም ስለተሰማኝ ነው። በቃ የሆነ ነገር ቅመም ናት እሷ። እንደተባለውም ሩታ ስሟ ካልተጠራ አይሆንለትም። የሆነ ነገር በተከሰተ ቁጥር ሩታ፣ የሆነ ነገር በተፈጠረ ቁጥር የሩታ ሴራ ነው፣ የሩታ ሴራ ነው። እንዴ ሩታ ሩታ እያልክ እዚህ አጠገብህ ያሉ ሰዎች እየቀበሩክ ነው፣ ጉድጓድህን እያዘጋጁ። እንትንም ይሄ መተትም ተሰራ ከተባለ የገዛ ጓደኞችህ ናቸው መተት ሊሰራ የሚችሉት ከምናየው አንጻር ማለት ነው። ስለዚህ